ሰላም ለእናንተ ይሁን። ሰላማችሁ ዛ ያላችሁበት እንደየሰዓት አቆጣጠራችሁ። ዛሬ ደግሞ አሳ ዝበዲ የሚባል ዋናውን አሳ ነው የምንሰራና አሰራሩን ደግሞ እናያለን ማለት ነው። በነገራችን ላይ ዝበዲ አሳ በጣም ጽድት ያለና ያማረ ነው። የሆነ በቃ ነጭ ነው በራሱ የጸዳ ደስ የሚል ነው። አሁን በጨው በሎሚ በከል ዘፍዝፈናል። ብዙ መቆየት የለበትም ምክንያቱም አሳ ስጋው አይችልም በጣም ነው እንትን የሚለው የሚበላው እና ይሄው በደንብ አጥበን ዘፍዝፈነዋል ላይ ከዛ እናለቀልቀዋለን። አይኑን እናወጣለን። ከዛ በቅመም እንዳለ ይሄን እንቀባዋለን። ሁሉንም እያየን የምንሰራ ይሆናል። በጣም ደስ የሚል ዝበዲ በጣም እንትን ማለት ስራው በጣም ቀላል ነው። የቀለለ ነው። ስራውም የቀለለ ነው። ያው ሲበሉት ብዙ ስጋ የለውም እንጂ የሚያሳ ሁሌም ከመስራቱ አይኑ ማውጣቱ የሚያስጠላኝ። ይሄው በደንብ አጥበነዋል። ትዝታውን ቀሰቀስንበት ቤቱን ማለት ነው። ውሃ አይደለም የሚኖረው ቤቱ ትዝ ብሎት ይሆናል ይሄኔ አሳው ማለት ነው። አሁን እንቀባባዋለን ማለት ነው። በደንብ በሶፍት ማድረቅ አለብን። ውስጡን ሳይቀር እንደዚህ ድርቅ ማለት አለበት። ውሃ መኖር የለበትም። ውሃ ካለው አይጣፍጥም። ውሃ ነው የሚለው። ድርቅ ማረግ በፎጣ ነበረ ብቻ። አሁን እዚህ ጋር ቅመማችን እንዳለ አዘጋጅተናል። ሁሉም ቅመም አዘጋጅተናል። እዚህ ጋር ሁሉም ቅመማት አለ። ይሄ ሀልባ ወይም አብሽ፣ ከሙን ወይም ክዝበራ፣ ማጁን ሁሉ እንዳለ ቅመም፣ ከዛ ቁንዶ በርበሬ ወይም ፍላስዋድ፣ ይሄ ደግሞ ከሙን፣ ኩርኩም ወይም ምንድን ኩርኩም ነው በእኛም ኩርኩም በዝግር። ይሄ በርበሬ፣ ከዛ ጨው ደግሞ እዚህ ጋር አለና እዚህ ጋር አንድ አይነት ቅመም አለን ማለት ነው። እነዚህ ቅመሞች ማለት ነው። ከዚህ ጋር ምን እናደርጋለን? ሎሚ፣ ከዛ ነጭ ሽንኩርት በነገራችን ላይ እኔ አዘጋጅቼ ነው እንትን ማለት። ከዛ ዘይት ደግሞ እንጨምራለን። ቅመማችን አድርገናል፣ ሎሚ አድርገናል፣ ዘይት ደግሞ እንጨምራለን ማለት ነው። እነዚህ እንዳለ ቅመማትን ወይም ባህራትን አድርገናል። ከዛ ሎሚ ጨምረናል። ከዛ እንቀላቅለዋለን ማለት ነው። እንቀላቅለውና እንቀባለን። እንዳለ ውስጡን ውጩን እንዳለ እንቀባዋለን ማለት ነው። እንዳለ ይሄን ቀብተን ደግሞ እንቀባና ማለት ነው። እንዳለ እንቀባና ይሄኛውን ደግሞ እንደገና ልክ እንደዚህኛው ከአሸዋ ጋር እንትን እናደርገዋለን ማለት ነው። ቅመሙን ልክ እንደዚህኛው ነጭ ሽንኩርት፣ ሎሚ እንዳለ ቅመሙን እናደርግበትና በእጅ ልቀባው እንዳለ በደንብ ነው የቀባሁት። ይሄን አፍንጫውን ሁሉ እንደዚህ እያደረኩ ስርስር አድርጌ ማለት ነው። ተቀብቷል። ከዛ ደግሞ ይሄኛውን ቅመማችን ደግሞ እናደርጋለን። ይሄው ጨምርና አሁንም ሎሚ ማለት ሎሚ ማረገው ምክንያቱም ሎሚና ከዛ ደግሞ ይሄ እንትን አለ ነጭ ሽንኩርት ማለት ነው። ነጭ ሽንኩርት ከዛ ዘይቱን ባይደረግ ዘይቱን ችግር የለውም። ይሄን እንጨምራለን። እዚህ ጋር ደግሞ ምንድን ነው ያለው? ይሄ የሚያቃጥለው ቃሪያና ይሄ ቃሪያ ማለት ነው። ይሄ ቃሪያ ከዛ ሞኙ ቃሪያ፣ ሽንኩርት፣ ይሄ ደግሞ ከዝበራ ወይም የድንብላል ቅጠል። መቼም የድንብላል ቅጠል እዚህ ሀገር ተፈላጊ ነው። ከዛ እንደዚህ እናቀላቅለዋለን በደንብ ጨዋለሁ ሁሉ ቀመማለሁ። ከዛ ምን እናደርጋለን? እንደዚህ እናስገባዋለን። ከዚህ ከዛ እንደዚህ እናደርግና
እንሰፋዋለን ማለት ነው። መሽቡስ ነው፣ ስንች መሽቡስ ይባላል። ከዛ እንደዚህ ትንሽ ከጠጣ በኋላ እንጠብሰዋለን። እዩት፣ ግላብስ ስለለበስኩ ነው። በአንድ እጄ እንትን ስለሆነ አልተመቸኝም። ስንፈልግ ደፍተርን ስንፈልግ ሸቃሎችንም ጎበዝ እኮ ነው ማለት። ይሄው አሁን ደግሞ እንሰፋዋለን ማለት ነው። ልክ እንደ ዶክተሮቹ ይሄው አሁን እንሰፋለን። ይሄው አሁን እየሰፋሁት ነው። የተሰፋ ነው ማለት ነው። እንደዚህ ሰፋዋለሁ። በኋላ ከጠበስኩ በኋላ ላቀርብ ስል ሳብ አድርጌ ክሩን አወጣዋለሁ ማለት ነው። ያታውን እቺኛው ተሰፍታ ተሞሽራለች፣ ተሰፍታለች። እቺ ደግሞ ገና እየተሰፋች ነው። እየተሰፋች መርፌውም እንደሚያክል ደግሞ መርፌ አይወድም እኮ የሰውዬው ስለታማ ነገር አይወድም። አሁን እዚህ ጋር የበቆሎ ዱቄት እና ቅመም አድርገናል። የበቆሎ ዱቄት ይሄ ማለት ነው። ለምንድን ነው ስንጠብሰው እንዳይዝብን እንደዚህ እናቀላቅለው ነው፣ እንዳይዝብን። ምክንያቱም ሲጠበስ ዘይት እንዳይዝ እንደዚህ ድምድም እንዳይዝብን በቃ አገላብጠን እንትን ማለት ነው። እንደ ከንታኪ ይሆናል ሲጠበስ ቆንጆ ነው። አሁን ዘይታችን እንጨምራለን። የአሳ መጥበሳችን ላይ እንጨምራለን። በደንብ ዘይት መሆን አለበት። ከዛ ዘይታችን ሲግል እንጠብሳለን ማለት ነው። አሳችን ዘይቷ እስክትግል እየጠበቀች ነው። ኮንታኪ መስላለች። አሁን ዘይት ግሏል። እንጨምራለን ቀስ አድርገን ቀስ አድርገን። ያውም አንዳንድ የምንጠብሰው ቆንጆ ነው። አንዳንዱ ይጠበስ እንደው አሁን ይጠበሳል፣ እናወጣለን ማለት ነው። አሁን እዚህ ጋር ሽንኩርታችን አድርገናል ከብረት ድስት ጋር። ከዛ ደግሞ ዘይት የምናደርግበት የዚህ ዘይት ነው ግዴታ። በዚህ ዘይት ነው እንትን ማለት ያለበት መቁላላት ያለበት ማለት ነው። እዚህ ጋር እንጠበሰናል። ይበቃዋል መሰለኝ። ይበቃዋል ነፍራቃ ነው ይሄ አሳ ማለት ነፍራቃ ማለት ነው። ስክርክፍ ነው የሚለው ሰለሞን ይሰጣል። አሁን እዚህ ጋር እንዳለ ቅመሞችን አድርገን ጨርሰናል። ሁሉ ነገር የዚህ ያደረግነውን ቅመም እዛ እንደገና አድርገን እዛ እንቀቅለዋለን ማለት ነው። የአሳውን እንቀቅለዋለን። በአንድ እጅ አይመቸ ስላለ ይሄ እንደዚህ እንቀቅለዋለን ማለት ነው። አቤ ታስባችሁታል። በዚህ ምንፍረቅረቅ አሳ ወንዛ ውስጥ ወጥቶ ሲገባ ትንሽ ደቂቃ ነው የሚለው የሚገነፍል ማለት ይበቃዋል። ለስተር ብለን ከዛ ውሃውን እናጠለዋለን። ያው ሳጠለው ማታዊ ስለማይመቸኝ ነው። አሁን አሳውን ግፍል እንዳለ አወጣዋለሁ ማለት ነው። አሁን ይኸው አጥልዬዋለሁ ማለት ነው። ያቁላላሁትን ቅመሙን አሳውን ያገነፈልኩበት ሁሉን አጥልዬ ይሄን አሁን ቆሻሻ ውስጥ ጥለዋለሁ። ይሄ ደግሞ ሩዙን ቀቅልበታለሁ ማለት ነው። ይሄ ሲፈላ ሩዛችን እንጨምራለን ማለት ነው። ይሄው ፈላ፣ ሩዛችን ቀቀልን ማለት ነው። የመጭበሱ ሩዝ ከዛ እናደርግበታለን። ዛፈራን እናደርጋለን። ከዛ ክሽክሽ እናደርጋለን ማለት ነው። እዚህ ጋር አሁን ዛፈራን አለ ትንሽ ነው የሚያስፈልገው። እዚህ ጋር ደግሞ ክሽምሽ አለን። ክሽምሹ ከዘቢብና ከሽንኩርት ከእንትና የተሰራ ከክክ። ይሄ ደግሞ ማይዘምዘም ማይወርድ ማይዘምዘም እላለሁ፣ ይቅርታ ማይወርድ። ሽንኩርታችን ደርሷል። ሩዛችን ሽንኩርታችን ደግሞ ሩዛችን ደርሷል። እዚህ ጋር ሄል አድርገንበታል።
ወርድ አድርገንበታል። እንደዚህ ከለር ኤሽ ማለት ነው። ከዛ ክሽሚሽ ደግሞ እንጨምራለን። ክሽሚሽ እንደዚህ ሲደርስ ይሁን አሳችን እዚህ ጋር ሲያስጠላ አሳችን እንደዚህ ይቀመጥ ማለት ነው። እንደዚህ ይቀመጣሉ አሳዎቹ። እዚህ ጋር ምን እናደርጋለን? እንደምናደርገው ሎሚ በቁድንስ ደስ እንደዚህ አድርጎ ማቅረብ ነው እላቸዋለሁ። ውዶች ይሄን ይመስላል። አመሰግናለሁ።